ሰላም ሰላም እንዴት ናችሁ? ይህ የዩቲዩብ ተከታዮቼ ዛሬ ለእናንተ ይጠቅማል ብዬ የማስበውን አንድ የአክሰስ ፖይንት ወይም ደግሞ ዋይፋይ ፕሮዳክት እንዴት መገጣጠም እንችላለን የሚለውን ነው ባጭሩ ማስረዳችሁ። አስተያየትና መልእክት ካላችሁ በኮሜንት ግለጹልኝ። እንዲሁም ደግሞ ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ ይሄን ሚዲያ ሳፖርት እያደረጋችሁ ያው እንማማራለን ማለት ነው። ከዚህ በኋላ ያው የቴክኖሎጂ ገለጻ ወይም ዲስክሪፕሽኖችን ያው ዲስክራይብ እያደረግን እንቀጥላለን። ይህ እንደምትመለከቱት የኤምአር44 ማራኪ አክሰስ ፖይንት ነው። እንዴት አድርገን መግጠም እንችላለን የሚለውን አጠር ባለ ሁኔታ ለማስረዳት እሞክራለሁ ማለት ነው። እንደምትመለከቱት የኤምአር44 ዲቫይሱ እንዳያችሁት አራት ማዕዘን ነው። የአራት ማዕዘን ምኑ ላይ ነው የት ላይ ነው የምንገጥመው፣ እንዴት ልንገጥም እንችላለን፣ ምን አይነት የአገጣጠም ዘዴዎች አሉ የሚሉትን ቀጣይ ላይ ቪዲዮ ልለቅላችሁ እችላለሁ። የምትፈልጉት ነገር ካለ እንዴት መግጠም እንችላለን የሚለውን በስንት አይነት ሜተድስ መግጠም እንችላለን የሚለውን ኮሜንት አድርጉልኝ፣ ኮሜንት አስቀምጡልኝ። በኮሜንታችሁ መሰረት ቪዲዮ ልሰራላችሁ እችላለሁ ማለት ነው። ስለዚህ ይህንን ዩቲዩቡን ሰብስክራይብ እና ኮፒ ሊንክ እንዲሁም ተመልክታችሁ ያላችሁን ፊድባክ ኮሜንቱ ላይ መግለጽ ትችላላችሁ።